ምን ሆነሻል? እኔ ናፍቀሽኝ ዘመጣ እኔም ናፍቀኝ እኮ ነው ቤተሰቦቼን ትቼ ላንተ ብዬ መጣሁት። አረ ምን እሺ ነው? እኔ ምንም አልገባኝም ፍቅር። ምንም ሊገባ አይችልም። መጀመሪያ እጅን ፊቱ ላይ ከመሰንዘር በፊት ነበር ቆም ብለህ ማሰብ የነበረብህ። ቆይ እሺ ምን ማድረግ ነበረብኝ? ላንቺ የሰጠሁትን የምወደውን የእናቴን ስጦታ እጁ ላይ አድርጎ ሰው ምን ማድረግ ነበረብኝ? ወንድሜን ከመምታትህ በላይ ምን አንገቴ እንዳስደፋኝ ታውቃለህ? እስከዛሬ ድረስ ሳታምነኝ እስከዛሬ ድረስ ሳታውቀኝ ነበር እቅፍ ውስጥ የነበርኩት። ወንድሜ ወንድምሽ ነው እንዴ? ይኸውልሽ የኔ ፍቅር በቃ አንተን የምሰማበት ምንም አይነት ጆሮ የለኝም። ይልቅ አሁን አንተ ስማኝ። ያንተ ቡጢ የሚያበላሽው ፊት እንጂ የሚያስተካክል ህይወት የለም። የኔ ፍቅር እባክሽ ይቅርብኝ። ይኸውልሽ ላስረዳሽ። ቆይ አንድ ጊዜ ብቻ በቃ ተወኝ። ወደ ቤተሰቦቼ መመለስ አለብኝ። ነገ ማታ ነው በረራዬ። እንግዲህ ቆርቆርምባ በትራሴ ይውጥሉ ታሪክ ተከምኩት በራሴ እንደሱ ጨክኜ ባላጠፋ ነፍሴ ውጥሉ ሆኖኛል። እና ለመጀመሪያ ያየሽን ጊዜ ልብሽ ትርትር አላለብሽም? አላለብኝም። ውርክብር ካላለሽም? አላለኝም። በፍቅር አልተንበረከክሽም ማለት ነው? አልተንበረከኩም። እና ምን እንደወደድሽ እስከዛሬ አለማወቅ እየገረመኝ ንገሪኛ ታዲያ። እኔ እኮ በጉጉል ልሞት ነው። ለምን እንዲያናረግም? እሺ እኔ አሁን ስለደከመኝ እንደገና ነገ ደግሞ ስራ ስላለኝ ምክንያቱን አንተ ወቅና ድረስበት። ስራ ቦታ እየመጣ አትረብሻኝ አላልኩ? ለብቻችን ማውራት እንችላለን። ይህን ያህል ዘመን ብቻችንን ስንኖር ምን ለጎመ? ናፍቀሽኛል እና ምን ይጠበስ? ካንቺ ተለይቼ መኖር አልቻልኩ። ምን ነው የሆቴል ምግብ ሰለቻ? ነው የመላጦቹ ታሪክ አለቀብህ? እወድሻለሁ። ለዚህ ነው ባዶ ቤት እንደቃጠለኝ ሄድከው። ለማንኛውም ነገር አሁን ጊዜው አልፏል። ከናስቸጋሪ አመሌ በሰላም ልኑርበት ተወኝ። በቀጠሯችን ቀን ወደኔ ስትመጣ አለሻም እቅፍ አበባ ካንተ የሚመጣ ውድ ሽቶ ጌጥ አምባር ማጌጫ ፍላጎት አይደለም የለም ከኔ ምርጫ። ባይሆን መፈልገው በዛችሁ ደቂቃ እንዳታረፍድ ነው ሌላ የለም በቃ አርፋጅ ና ዝም ብለህ ቀፈኝ ከናፍቆት ከሐሳብ ጨርሰህ አኳርፈኝ ና ዝም ብለህ ከደረታ አስጠጋኝ በትዝታ እንዳልሞት ፈጥነህ አረጋጋኝ ና ለከፋና ጋይስ ሶ የወንዶቹንም እንትን እንሰማለን ማለት ነው። ቤቢ ስማ ምን ያለች እንዳለች ታውቃለህ? ስለ ለከፋ እየተናገረች ነውና ለከፋ is not necessary stuff it's sexy አይደለም እያለች ነው። አዲዩ ማይክ ሙዚቃ እባክሽ እኔ እንዳገባታ ድሮ ቢት ዘዳችሁ ነበር ባል ጊዜ ማጣት ይቀር አይ ግን እሷን አሁን ሁሎፍ ያረኳትኝ እንትን አረግ ለክፌ ነው ሶ አትመኗት ነው ለኮሽ ቤቢ እሞ ምናምን ብዬ ማይኩ ዘይም ይሄ በጣም ለሁለት ያዘኝ ሶ ስለ እንትን ምን ታስባለህ? ስለ ለከፋ ነው ታስባለህ አልሽው እሱ ማይኩን ወደ እኔ ተናገጨ ያርገ በረጋግጥ ወንዶች ለምን የሚላከፉት? በመጀመሪያ ለምን የምትላከፉት? እኔ አልላከፍም አክቹሊ፣ ግን ይሄ ላይክ በጣም the worst ነው የማስበው መልከፍን ሴት ልጅ አፕሪሺየት ማድረጉ እነሱ ከፈለጉት ኖርማል ሊሆን ይችላል፣ ግን ደግሞ አላይደል እንድትሳቀቅ የሚያደርጋትን አይነት ንግግሮች ሲበዛ ነሰሰሩ አይኔ ቆንጆ እሙ አታይኝ ምናምን ራሱ አያስፈልግም። ጋይስ ስታፕ በጣም ነው ባዘር የሚያደርገው ለሴት ልጅ። በቃ ሄደ በስነ ስርዓት አፕሮቹን ታረቁ አፕሮቹ አይደለም። አይወልሽ አሁን አንቺ ወጣዳውን እንትን አለ ይገባል። አሁን ማለት ነው አሁን እኛ አሁን ያር ብሎክ ይማይን ተዋላ የሚያደርገው ሰው በእርግጠኝነት ሲመጡልሻል አይደል? ሶ አሁን እንደዚህ ፑል ኦፍ ማድረግ የማይችል ወንድ ሲሆን እስሌክ ያለችው ቻንስ እሷ ነች። ከዛ ሴቷ እንደዛ ስለረጋ አፕሮች የምታደርገው ነው የሚመስለው። ሳትስፋይድ ይሆናል። በቃ ሳትስፋይድ ለምን እዛሽ ሞመንት ላይ ያዙኝ ሳትስፋይድ
እኮ ለምን ላይ እንደዛ ስላደረገ ማለት ነው። አይ ሚን አንቺ ደግሞ ፖዘር ሊያደርግሽ አይገባም። የራሱ ኢንሴኩሪቲ ነው ደግሞ it's like he's giving you a compliment. ኖ ኮምፕሊመንት ነው እንዴ? ቆንጆ ነሽ ነው እንደዛ አይነት ኮምፕሊመንት ነው ሲጀመር እንደዛ ነው ኢትዮጵያ። አዎ ግን በለከፋ የተጋባ ሰው አይተህ ታውቃለህ ወይስ ፍቅረኛ የሆነ ሰው የለም? ጭራሽ ምን ታውቂያለሽ? የተጋቡትን እንዳለ ሰዎች አንቺ ኖ እኔ ቢያንስ በዙሪያ ያለው ሰው እንደዛ ላይ በለከፋ አይደለም የለም። በቻት ነው በቃ ስናት ወርኪንግ። ስለዚህ እባካችሁ ሌላ ቤት ሌላ ነገር ቆይ ግን አሁን እዚህ ጋር ሁለት አይነት ነው ያለው አይደል? እነዛ ሰዎች አንድን ሴትን የሚናገሩበት መንገድ ይሄ አፕሪሺዬሽኑ እሱም ልክ አይደለም ነው ልክ አይደለም። በቃ ላይ አፕሪሺዬት ማድረግ ከፈለግ አፕሮች አድርግና ሂድና አፕሪሺዬት አድርግ። እንደዚህ አድርጋት እንደዚህ ነሽ በጣም ታምራለሽ ምናምን ስልክሽ ምናምን ይዝ በጣም ግን ምን የሆነ ወይ ቤቱን አስጠብቀሽ እኔና አንቺ ዘና ብለን ጾማ ምናምን ነው ማስቆርጥሽ። ቅዳሜ ሳይበለን የቅዳሜ ሹለት እመጣለሁ ሹል አድርገን እንጥለዋለን። ያው ሰው የሆነ ሰውዬ መጣና ቀናችን ያበራው ማለት ነው። ከዛ በቃ አፕሮቹ በጣም ደስ ይል ነበር። ጀነመን ነው መጥቶ መልኪም ፑል አረጋት ምናምን። ከዛ ወሰዳቲ አይንሽ ያምራል እንደዚህ ኮምፕሊመንት በቃ እንደዚህ አላቲ። ከዛ ስልክሽ ወሰድሽ እየተፍለቀለቀች ሰጠሽው አላወራንም። ገብታ አረገችው የፈጠነ አይደል? ኖ ላይክ ያላወራ ነው። ለምን እንደሆነ አሮን ኢቭን ነው ግን አንቺ ዩርዳውን ሲደውል ያነሳሽው በእናትሽ ያ ግን አላወራንም። እና እንደዛ አይነት አፕሮቾች አሉ። አሁን ይሄ ሰዴ ነው በጣም የሆነ ሰውዬ ላይክ ወደ ቤት እየሄድኩኝ መጣና ምንድነው ሙዝ ከሚሸጠው ሰውዬ ላይ ተቀብሎ መታኝ በሙዝ እግዚአብሔርን ላይክ ይሄ ኢትዮጵያ ውስጥ ነው በጣም የሚያስጠላው ነገር ማለት ነው። ከዛኝና ከዛ ፖሊስ ይዤለት ሄድኩ ግን ልጁ የለም። ላይክ በጣም የሚያስጠላ አይመታም። ሴት ልጅ እንዴት ትመታለች? ሲጀመር ይሄንን ማሰብ መቻል ራሱ አያስፈልገውም። በቃ እንስሳ ራሱ አይማታም። እና እንደዛ አይነት ደረጃ ደርሷል። ያ ፖሊስ ይዤ ሄጄ ጋይስ የምታውቁኝ ሰዎች እንዳትለኩኝ ኦኬ ቴንክ ዩ። ቆይ የት ነው ሰፈሩ ልጁ? አለም ባንክ አረ ሰፈር ሜንሽን አታሩ እኮ ኖ አይደለም እመጣልሃለሁ እየሰማኝ ስማ አይና ይሄ እኮ እንትን እኮ ወንጀል ነው ሲጀምሩ ቴንክ ዩ ግን ስሄድ ፖሊስ ይዤለት ስሄድ የለም ልጁ ወዲያው ሄዷል የለም ቆይ what is the reason it's like ለከፋ ነው ወርውሮ ሊትራሊ አሁን አይባልም በቃ መታሽ ያ መታኝ ከዛ በኋላ ላይክ አይደለም እየሄድኩ ነው ላይክ ሊትራሊ ወደፊት እየሄድኩ አላወራችሁ ምናምን ሙዝ ተቀብሎ በሙዝ ነው የመታኝ ገባ ስቱፒድ በቃ እሱን እኮ ነው የምልሽ ዜራር በጣም ኢንሴኩር የሆኑ ወንዶች ማለት ነው ሁሉ እንዳያደርጉሽ እንደማድረግ እንደማይችሉ ሲገባቸው ላይክ በጣም ስቱፒድ ነገር ማድረግ ይጀምራሉ ገብቶሻል አንቺ ዲስሪስፔክት ማድረግ በቃ ዋን ኦፍ ዘ ኢቭን ወንድ ልጅ ማለት እኔ አሁን አምናገር ላይ እንትን አሁን ሪሌሽንሺፕ ውስጥ ሆነሽ ምናምን ራሱ ከተፋታሽ በኋላ ወንድ ልጅ ሊሰድብሽ ይችላል ገብቶሻል እኔ አምናገነዱ ዛት ፐርሰናሊ እሱማ አያደርገውም ግን ሊሰድብሽ ይችላል ግን ያይንስ እንደ ሰው ይለያያል እንደ ሰው ፐርሰናሊቲ ይለያያል ግን ኢቭን ሪሊ እንኳን ማታውቂው ወንድ ይቀርና አብረሽው 6 ወር ወይ 1 አመት የቆየሽ ወንድ ልክ ስትፋቱ ብሬክ አፕ ስታረጉ ምናምን ሊሰድብሽ ይችላል ዲስሪስፔክት ያደርግሽ ይችላል የሆነ ያልጠበቅሽውን ባህሪ ሊያሳይሽ ይችላል ከዛ በፊት ተሞን አምብሮ ሲላጥ የነበረው ልጅ ሊሰድብሽ ይችላል ገብቶሻል ወንድ ልጅ ኢንሴኩሪቲውን ምንድነው የሚባለው ማግኘት የማይችለውን ነገር ኤክስፕረስ የሚያደርገው በኢንሳልት ነው ኢንሳልት ሲያደርግሽ በቃ ይሄ ፊል በቃ በጣም ስለራሱ ኮንፊደንት የሆነ ስሜት ይሰማዋል ማለት ነው ገብቶሻል እኔ አሁን ሴት እንድታ ነው ቆይ አሁን it makes sense አይ ትክክል ነው የኔንም ሚስጥር ለወጣ ነው ግን ላይክ አሁን በቃ እድል የሌለኝ ቸካለቻ ውጭ ሀገር በቃ ሴሌብሪቲ ክራሽ ምላት ቸካለቻ እንትን እንደማላረጋ ታውቃለህ ላይክ ኢምፖሲብል የሆነ ደረጃ አለ አይደለ ከሷ ጋር አይ ሚን ከተማ ውስጥ ሆና ምናምን ብዙም ለኔ አይከብደኝ ይችላል ግን አሁን እንደዚህ በቃ ውጭ ሀገር ሆና በሚለው ምሳሌ እንስጥና እንድታስጠላኝ ከፈለኩስ ላይክ አይ ስታርት ቲንኪንግ በጣም መጥፎ ነገሮች ስለሷ ማለት ነው ገብቶሻል ዘ ዲፈረንስ ኢዝ እኔ ያንን ነገር አውት ላውድ አልናገርም ያን መጥፎ ነገር እነሱ ደግሞ አውት ላውድ ይናገሩታል ነው ዛት ያ በጣም መጥፎ ነገር ነው ምክንያቱም
ከራስሽ አልፎ ሌላ ሰውን እየጎዳ ነው አገብቶሻል የኔ ታውት ግን ራሴን ብቻ ነው የሚጎዳኝ አገብቶሻል እኔ ንጹህ ነኝ ምናምን እንደዛም አላስብም ምናምን አይደልሽም አልሰክስም ገብቶሻል ግን በቃ የሆነ ፑል ማድረግ ማልችለው አይነት ሴት ከሆነች ያቺ ልጅ ለመርሳት ነው ሞክረው አልሰድባትም ምናምን ወይ አልነጋገርም ምናምን ግን ስለሷ መጥፎ ነገር ማሰብ ለምን አፋለሁ ጥሩ ነገር ወደ እናንተ ለማቅረብ እንሞክራለን ይሄን ፓርት ነው ማስገባው So guys, ኢቨንቱ ጋር ደርሰናል. So አብራችሁን ቆዩ. Stay tuned. So guys, ይሄ መጀመሪያው የባይቡ መጀመሪያ ነው guys. ገና ብዙ ይቀረናል. Stay tuned. Love you. We're here. Yeah. ተከስተናል. ስለዚህ አሁን የዘፈኑ ድምጽ እንዳይረብሻችሁ ይዘነው ነው ማይኩ ምን ነው ሶ ያለውን ቫይብ እናሳያችኋለን በጣም ጸዲ ነው ፓርት አለ ጃም አለን እና ዘና ምንለው we have ብዙም ፎከስ አላደረግም ትምህርት ግን ሰነፍ ተማሪ አይደለሁም ግን እንግሊዘኛ በጣም የሚያስጠላኝ እንዳቆርጠኝ ቪዲዮ ሶ ቆንጆ ጊዜ እናሳልፋለን አብራችሁን ቆዩ እንግዲህ we have blankets አለን in everything በቃ በጣም የሚያምር ቫይብ ነው የሚኖረው ያ በጣም አሁን የቀረውን እናሳያችሁ ከጀርባ ዙሪያ ምናምን እናሳያችሁ ያ እና enjoy the video አብራችሁን ቆዩ ሰብስክራይብ አድርጉ ሰብስክራይብ guys ያ ሰብስክራይብ እና ላይክ ማድረግ እንዳይረሳ ቪዲዮውን ሰብስክራይብ አድርጉ ላይክ አድርጉ ሼር አድርጉ ኮሜንት አድርጉ thank you የምትፈልጉትን ነገር እንዳለ ንገሩን ግን አናስተካክል ላይክ ሼር ሰብስክራይብ የደውል ምልክቷንም ተጫኑ Did you get that? እንዴት ነው ማራቀው ይባላል እና ደውል ምልክቷን ቢም 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 መጀመሪያው ነው ዋው ጋይስ ያያችሁት ነው እንዴት እንደሚያምር ጸዴ ነው
ሶ ጋይስ ዛሬ እና ከኢቨንት ወተናል እንደምታዩት ነው ሰውም ወጥቷል በጣም ነው የሚያምረው በጣም ደስ የሚል ጊዜ ነው ያሳለፍነው አይደል መልክርስ ቤስ ሞመንት how was it